በዛሬው ቪዲዮቻችን እነዚህ በጣም ያስገረመኝ ደግሞ እነዚህ እንግዲህ ጋይስ እኛን የመሳሰሉ ብዙ ቪዲዮዎችን ይዤላችሁ መጥቻለሁ። እስቲ ዛሬ አብረን እንስቃለን። ይህንን አካውንት ሰብስክራይብ ያላረጋችሁ ሁላችሁም ሰብስክራይብ እያረጋችሁ የደወል ምልክቷን መጫን እንዳትረሱ። ለጓደኞቻችሁ ደግሞ እንዲደርሳቸው ይህንን ቪዲዮ ሼር፣ ላይክ፣ ኮሜንት ደግሞ መስጠት እንዳትረሱ። ወደ ቪዲዮ ገና ያረሽ ወጋቱ ታለቀቀም አሳያለሁ። ለማንኛውም እችና ያችላል ልጆች እዚህ ጋር ምጭ ጋይስ እዚህ ጋር እንግዲህ ታይሰን ምን እያለ እንደሆነ እኔ አልገባኝም። ትርጉሙ የምታውቁ ኮሜንት ላይ ጻፉልኝ። እንግዲህ ሰሞኑን ነሐሴ 21 ለሚደረገው በጆኒና በሴዶ ማርሻል አርት ቢዘጋጀው ዋናው ፋይት እና ደግሞ ሌሎችም ፋይቶች አሉ። ከዛ ውስጥ አንዱ ደግሞ እንደምትመለከቱት የታይሰን እና የአብርሃም ነው። ምንም ነገር የችለችም እችና ዘቸን በላነችኛ ጎልዱን ብቻ ይዘን ነው የምንወጣው ብራዘር። እንደሰማችሁት ነው እንግዲህ ታይሰን ምን ብሏል? እችና ብችና ጎልዱን ይዘን ነው የምንወጣው ብሎ በራሱ በጣም ተማምኗል። እስቲ እናንተ ማን እንደሚያሸንፍ እየገመታችሁ ለገመቱ ሰዎችና ላወቁ ለሶስት ሰዎች የመቶ ብር ካርድ ምልክ ይሆናል። እዚህ ኮሜንት ሴክሽን ላይ የገባችሁ ገምቱ። አንዳንድ ይቅርታ ስታደርጉ ያ ሰው የበደላችሁ በደል አካሄዱ በድሏችሁ የቆየበት ጊዜ እናንተ በበደሉ የተሰቃያችሁበት ጋይስ እኔ ስለነዚህ ልጆች ምንም ማለት አልፈልግም፣ ግን የልቤንና እኔ ማስበውን ሀሳብ ያድሽ በጥሩ አገላለጽ ገልጸዋለች። ስለዚህ እስቲ ያለችውን ሙሉውን እንስማው። ጎዳችሁበት ጊዜ ሲመጣ ከሚያብራራው ነገር ጋር መመጣጠን አለበት። አለበለዚያ ይደግማችኋል፣ ድጋሚ እንደዛ ያደርጋችኋል። ያኔ ስትበደሉ ስትሰቃዩ ማንም አባከና አላላችሁ፣ ስትደገሙ ማንም አባከና አይላችሁም። እና አካሄዱ የበደሉ መጠን ይቅርታ ጥሩ ነው፣ ይቅር በሉ፣ ግን አቀባበላችሁ ባላንስ ማድረግ አለበት ከደረሰባችሁ ነገር ጋር። በእነዚህ ልጆች ዙሪያ ብዙ ሰው የራሱን አስተያየት ሰጥቷል፣ ብዙ ነገር ብሏል። ልክ ነሽ፣ ይቅርታ ማድረግሽ ያለም አለ፣ ልክ አይደለሽም ያለ አለ። ግን እዚህ ጋር ያያድሽ አገላለጽ በቃ ቢያንስ ለበደሉ የሚመጥን ምክንያት ማቅረብ አለበት አንድ ሰው ማለት ነው። ይቅርታ በዚህ ያህል ሊደረግለት የሚገባው ማለት ነው። ስሙ ይጠፋል ከኤፕሪል 21 በኋላ። ከዚህ እንግዲህ ጋይስ ነሐሴ 21 የሚደረገው ዋናው ፋይት ቅድም እንደነገርኳችሁ የጆኒና የሴዶ ነው። ስለዚህ ሰሞኑን ተገናኝተው ነበር፣ ትናንት ነው መሰለኝ ተገናኝተው ነበር በአድዋ ሙዚየም። እስቲ ምን እንደተባባሉ እንስማ። ሁለቱም ፎክረዋል፣ ሸልለዋል። አሁንም በድጋሚ ከሴዶና ከጆኒ ጁጁሱ የሚያሸንፈው ማን እንደሆነ እየገመታችሁ፣ አሁን ደግሞ የነዚህን ገምቶ ላገኘ ለሌላ 3 ሰዎች የ200 ብር ካርድ የምልክ ይሆናል። እስቲ እንመልከተው ቪዲዮውን። ነሐሴ 21 በኋላ ሴዶ ፋይት አያረግም። ምን ያህል እንደምሰራኝ ታውቃላችሁ። ምን ያህል ብራቱ ሰዎች አገር ለመዘጋጀት። እንግዲህ ጋይስ እንደሰማችሁት ነው። ጆኒ በጣም እየሸለለ ነው። እኔን በጣም ነው የሚፈራኝ ሴዶ። እኔ ለመጋጠም ሲል ውጭ ሀገር ሄዶ በጣም ብዙ ገንዘብ አውጥቶ እየሰለጠነ ነው። ምክንያቱም እኔን ለማሸነፍ የሚረዳው በቂ አሰልጣኝ ኢትዮጵያ ስር ሊያገኝ አልቻለም እያለ ነው። እስቲ እንስማው። ለኔ የሚያዘጋጀው ሰው የለም። ሴዶ ይሄንን ታውቃለህ። አንዴ ታይላንድ ሄዳል፣ አንዴ ዱባይ ሄዳል። ብትሰጪ ግን አይቀየርም። ሴዶ እጅ ስትገባ እሰብርሃለሁ። መድኃኒዓለም ምስክሬ ነው። አተርፋትም። በቀሉ ሂዶ ነው የሚያተው ነግሬሻለሁ። በኔ ምክንያት እንግዲህ ጋይስ በቀሉ ተራሽ ደረሰ፣ በቀሉ የሚለውን ዘፈን ሰምታችኋል። አሁንም እዚህ አድዋ ሙዚየምም ተገናኝቶ በቀሉ እያለ ነው የሚጠራው። እንዴ ጋይስ ሴዶ እኮ እግሩን ዘረጋ። ለበጎ ያርግለት። ይህንን ዘፈን በጣም ወድጄዋለሁ። እንደገና ድጋሚ ሰርቶት ነው ይሄ ልጅ። ይሄ የሰራውን ቨርዥን በጣም ወድጄዋለሁ።
አይኔን ስላበራ ምስቅልቅሉን ገልጠ እውነት ስለዘራ ተመስገን ክፉ ቀን ሚዛን ስለሆንከኝ መቅለሌን መክበዴን ስላልደባበከኝ ተመስገን ክፉ ቀን አጣበከኝ ካምላክ ሰውን ተስፋዬ ነው ልቤ እንዳይላረግ ተመስገን ክፉ ቀን ክንዳም ላደረከኝ በመዳከርም ውስጥ ላጠነካከርከኝ ክፉ ቀን አጥርቶት ያለምን ድፍርስርስ ዘፈን የህይወት ጸዴ ምክር አይኔ ዘልቆ አየ በልቦና በነፍስ መዘነ እናለካ ልቤ ማንነቱን ገባው የሰው ነገር ከስር መሰረቱ ክፉ ቀን ተመስገን ቀኔን ስለሰራ ወዳጄን ጠላቴን በእውነት ስላጠራ ወንፊት ስለሆንከኝ እንክርዳዱን ለየው ጭምብሉ ተገልጦ የሰው መልኩን አየው ተመስገን ክፉ ቀን ተመስገን ክፉ ቀን ተመስገን ክፉ ቀን ሱቁ መጥቶ ነበር ቅድም ስልክ ምናምን እያወራ ቦታ ጠይቆኝ ነበር። ጋይስ ናቲ ባርበር ማለት ነው በጣም ዲሲፕሊን ያለው ልጅ ነው። በጣም ነው የሚያሳዝነኝ። በጣም ስርዓት አለው እና በጣም ደግሞ ታታሪ ነው። እንደዚህ አይነት ፕራንክ አግባብ ነው ብዬ አላስብም። እስቲ ግን ሙሉ ቪዲዮን አይተን እንፍረድ። ሴት ነው እንዳትለይ ማን የማንን ነው ያሳየው ነው እሱ ራሱ ያሳየው አይደል? የሴት አሳይች ወንድ ተቆመኛለህ። አረ ወንድ ነው ያሳየኝ ቅድም እንዴ አንተ ከኔ በላይ ታውቃለህ እንዴ አይቼው በእኔ ስራት ለምን ነው ህግ የምትተባበሩት? እንስራት አትናገር። ወይኔ አንጀቴ እንዴት እንደበላኝ እኔ ግራኔ ገባኝ። ልጅቷ አብራቸው ፕራንክ እያደረገች ይሁን ወይም ደግሞ እንዳጋጣሚ ከሱ ጋር የተገኘ ሰው ሁን አላውቅም። ብቻ ግን እንዴት አንጀቴን እንደበላኝ በልጅቷ ፊት እንደዚህ ሲያረጉት። እሱ ኮና ካልሆነ አይተ ይቅርታ እሱ አረ ይቅርታሽ ይቅርታሽ ታመሳሱ አረ ወንድም ደግሞ አይኑ ያየውን ነገር ከደወል ምን ያርግ እንግዲህ ምን ያርግ። ይቅርታሽ ተሳስቼ ነው መስሎኝ ነው እያለው ነው እዚህ ጋር። እኔ እኮ ተመሳስሎብኝ ነው ና እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቀን እሱ አይደል? ውስጥ ነው ማለት ነው። እሺ መጣ አይ አንተን ይመስላል ነው አንተን ይመስላል ያሳየን። ወይኔ ጋይስ እንዴት እንዳሳዘነኝ። ምን ቢሆን እንደዚህ አይነት ፕራንክ ልክ አይደለም። ሌሎች የሚያስቁ የሚያዝናኑ ፕራንኮች ብዙ አሉ እና ሰው እየመረጣችሁ ደካማ የመሰላችሁ ሰው ላይ እንደዚህ አይነት ፕራንክ አቁሙ ጋይስ፣ ይደብራል። ጋይስ ይሄ ደግሞ የምትመለከቱት በንቃተ ህሊናና ያኛውን ስሙን አላቅም የሚደረግ ሌላኛው የነሐሴ 5ቱ ፋይት ነው። ነሐሴ 21 ነው መሰለኝ ጋይስ፣ ቀን በጣም የተሳሳትኩኝ ነው። ነሐሴ 21 ነው መሰለኝ እና አይታችሁታል። ንቃተ ህሊናን በጥፊ መታው እንዴ! በጥፊ መቶ ወደ ኋላ መሮጥ አለ እንዴ ጋይስ? በጥፊ ከመተው በኋላ እየሮጠ ነው። በደንብ ይዩት። ቆይ ቪዲዮን ወደ ኋላ ላርግላችሁ። እዩት እዚህ ጋር አያችሁት? ከመታው በኋላ ደንግጦ ንቃተ ወደ ኋላ እየሄደ ነው። እንግዲህ ከሚጠበቁ ፋይቶች መካከል ይሄኛው ሌላኛው ነው ጋይስ። ሌላ ደግሞ ሲዘምር ከነመዝሙሩ ከነድምጹ በጣም ደስ ያለኝ አንድ ትንሽዬ ልጅ አለ። ሁላችሁም ሰምታችሁታል በእርግጠኝነት ቲክታክ ላይ ብዙ ሰርቶበታል ድምፁ ተጠቅሞ። እስቲ ደስ ይላል እንስማው። ሲላል እግዚአብሔር ይሰራል ማዶ ቢሆን ባንተ ፊት ፈጠረኛል ሰግነት ልቤን ሁሉ የውስጤን ሁሉ